ኮሜዲያን እሸቱ መለሰ ድርጅቴ ልዘጋ ነው 31 ሰራተኞችን ላባር ነው ስል እንዴት አንድ ሰው አይዞ የሚለኝ ይጠፋል ይለናል። ድርጅቱ ሊዘጋ ነው 31 ሰራተኛ ላባርር ነው ስል አይዞ አይባልም። አይዞ በዶንኪ ቲዩብ የምናውቀው ኮሜዲያን እሸቱ መለሰ እንግዲህ መጀመሪያ በስታንድ አፕ ኮሜዲ ነበር መታወቅ የጀመረው። ከዛም እየቀጠለ እንግዲህ ኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ ላይ ይሰራ ነበር። እሱ ሞር እንዲፈምስና እንዲታወቅ አደረገው። ከዛ ዶንኪ ቲዩብ በጣም እያደገ መጣ። በተለይ ደግሞ ከሚሰራቸው ፕሮግራሞች መካከል ድንቅ ልጆች የሚባለውን ፕሮግራም ብዙ ሰው ይወደው ነበረ። በጣም በርካታ ድንቅ ልጆችን አስተዋውቆናል ማለት ነው። አሁን እግዚአብሔር ባል ስጠኝ ብሎ ቢልም ይሰጣል አይሰጥም? እግዚአብሔር ሚስት ስጠኝ ብሎ ቢልም ይሰጣል አይሰጥም? ይሰጣል አይሰጥም? ከዛም ማለፍ ሲልም እንግዲህ በጣም በርካታ ፕሮግራሞችን በዚህ የዩቲዩብ ቻናል ያጋራ ነበር ማለት ነው። በጣም ተወዳጅ የሆነ ኮሜዲያን ነው ማለት ነው። በተለይ ደግሞ በቻሪቲው ወይም ደግሞ በበጎ ስራ ይታወቃል። ስፔሻሊ ቤተክርስቲያን ላይ የሚያደርገው ተሳትፎ በጣም የሚገርም ነው። በተለይ ደግሞ አሜሪካ ላይ የሚገነባ ገዳም ነበረ። ለሱ ገዳም መገንቢያ የሚሆን በርካታ ሚሊዮን ዶላሮችን እንዲዋጣ አስተዋጽኦ አድርጓል። ከዛም እንግዲህ መቄዶንያ ላይም ሲሳተፍ ነበረ። ብዙ ሚሊዮን ብሮች እንዲሰበሰቡ አድርጓል። የተለያዩ ገዳማቶች ላይ በሚደረግ ገንዘብ የማሰባሰብ ስራ እንዲሁ በነፃ ፓርቲሲፔት ሲያደርግና የራሱን አስተዋጽኦ ሲያደርግ የነበረው ወጣት ነው። ከዛ ግን በመሀል አንዳንድ ነገሮች ተፈጠሩ። ነው ቤተክርስቲያን ላይ ማስታወቂያ ምናምን ድንገት የሆነች ልጅ ሰራች። ከዛ ለቤተክርስቲያን ማስታወቂያ የሚሰሩ ሰዎች ግን ለቤተክርስቲያን የቀረቡ ሰዎች ቢሆኑ ነው ስርዓት ወግ ያላቸው አለባበሳቸው የሚያምር ምናምን ቢሆን ጥሩ መሆን አለበት። እንደዚህ አይነት አለባበስን የሚያራምድ ሰው ወይም ደግሞ እንደዚህ ስርዓት የጎደለው ሰው እንደዚህ ሲያደርግ ለቤተክርስቲያን ጥሩ አይደለም የሚል ግሰጻን አቀረበ። ግን ፒፕሉ ተቆጣ። ለምን ልጅቱን እንደዚህ ትናገራታለህ ምናምን አለና ጓገጭ አለበት። ከዛ ማለፍ ሲል የሆነ ገዳም ይመስለኛል ዋልባ ገዳም መሰለኝ የሆነ ቪዲዮ ተቀርጾ ነበር እና እንደዚህ አይነት ድራማ መሰራት አልነበረበትም ብለው መነኩሳቶች ተቆጥተውበት ነበረ። እሱም እንግዲህ በእርቅ ወይም ደግሞ በይቅርታ ታልፈዋል እና እንደዚህ አይነት ችግሮች ተፈጥሮ ነበረ እና ምንድነው እኔ በግሌ ኮሜዲያን እሸቱ ምን ለመናገር አገሩን የሚወድና በጣም ብዙ ስራ የሰራ በጣም እየለፋ እየጣረ ያለ ወጣት እንደሆነ ነው ያንደርስታንድ ማረገው። ግን ምን አለ መሰላችሁ ሰዎች በጣም በርካታ ጥሩ ነገር ሰርተው አንድ መጥፎ ነገር ከተጨመረችበት ወይም ደግሞ ንግግር ሆኖ መጥፎ ንግግር ከተጨመረበት ሙሉ ይበከላል። ዳት ሚንስ አንድ ብርጭቆ ውሃ ላይ አንድ ጠብታ መርዝ ብትጨምሩበት የብርጭቆ ውሃ ምን ሆነ እንላለን? ተመረዘ እንላለን። አገልግሎት መስጠት ያቆማል ማለት ነው። ስለዚህ ከጎኑ ልንቆም ይገባል። አይዞ እግዚአብሔር እርዳ ልንለው ይገባል። እውነት ለመናገር